እሺ ዛሬ የማሳያችሁ ስልካችን መጠለፍና አለመጠለፉን እንዴት ማወቅ እንችላለን የሚለውን ነው ማለት ነው። እንዴት እንደምናውቅ አሁን አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉኝ ማለት ነው። በመጀመሪያ ወደ መደወያዬ ሄዳለሁ። እዚህ ጋር ከበብኩበት ማለት ነው። ከዛ ወደ መደወያ ከሄድኩኝ በኋላ አንድ ጊዜ እነካዋለሁ ማለት ነው። ከዛ እንደዚህ ይመጣልኛልማ። ሁላችሁም ጋር እንደዚህ ሲመጣላችሁ ኮከብ መሰላል 62 መሰላል ብዬ ጽፋለሁ። ከዛ ደውለዋለሁ ማለት ነው። ከዛ ትንሽ ጠብቀዋለሁ። ከዛ እንደዚህ ይመጣልኛል ማለት ነው። እንደምታዩት ዌይ ኖት ሪቻብል እያለኝ ነው ማለት ነው። መጀመሪያ ላይ ሌላው ኖት 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 ነው የሚለው ምክንያቱም የኔ አልተጠለፈም ማለት ነው። ከተጠለፈ ግን እንዴት እንደሚመጣላችሁ ልንገራችሁ ማለት ነው። ከተጠለፈ ስልክ ቁጥርና ፎርዋርድድ ነው የሚለው ኖት የሚለው የለም ማለት ነው። ከተጠለፈ ስልክ ቁጥር የጠለፉት ሰዎች ስልክ ቁጥርና ፎርዋርድድ ነው የሚለው ማለት ነው። እና ሁላችሁም ተጠቀሙበት እላለሁ ማለት ነው። ምክንያቱም እናንተ ሳፈልጉ ማለት እናንተ መቼም ሁሉን ነገር ማለት ሰው ጋር የምናወራውን ሰው እንዳቃም ፈልግም ስለዚህ እናንተ እንዳወሩ እንድሰሙ የማትፈቅዱትን ነገር ሰው ሲሰማ በጣም ያናዳልና ከዛ በፊት ግን ስልካችሁን ቸክ አድርጉ ማለት ነው። ስልካችሁን ሁሌም ቸክ አድርጉ። ኮከብ መሰላል 62 መሰላል እያደረጋችሁ ስልካችሁን ቸክ አድርጉ ማለት ነው ሁሌም። ከዛም ኢንሻአላህ ቀን በቀን ማለት ነው። ምክንያቱም አይታወቅም ሊጠለፍ ይችላል፣ ሚስጥር ሊወጣ ይችላል በዚሁ አጋጣሚ ማለት። ስለዚህ ስልካችሁን ቸክ አድርጉ። አመሰግናለሁኝ እና ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ ማለት ነው ውዶችዬ። እና በሌላ ቪዲዮ ደግሞ እስከመመጣ ድረስ መልካም ቆይታ ይሁንላችሁ እላለሁኝ። አመሰግናለሁ ማለት ነው።